አዎ ስላንተ የሚያውቁ ሰዎች ስለ ቤተሰቦች የሚያውቁ ሰዎች ዶክመንት እንደሌለ የሚያውቁ ሰዎች ዘመድ እንደሌለ የሚያውቁ ሰዎች ሞያ እንደሌለ የሚያውቁ ሰዎች እንዳልተማርክ የሚያውቁ ሰዎች ገንዘብ እንደሌለ የሚያውቁ ሰዎች ዕውቀት እንደሌለ የሚያውቁ ሰዎች አትችልም እያሉ ትጀምራለህ። እነሱ እዚህ ጋር እየጠበቁ አንተ እዚህ ጋር ትገኛለህ። ኧረ አንድ ሰው ጮኸ አሜን ይበል። በዚህ ቀን የምናገረው ቃል የሚያምን ሰው ካለ በ24 ሰዓት ውስጥ ይፈጸማል። ተስፋ ለማስቆረጥ የተሰለፉ ሰዎችን ተስፋ አስቆርጠህ እለፍ። እንደዚህ ካላችሁ በኋላ የአትችልም ትንቢት ተናግሮ ቆመ እንድትቀር ያደረጉ መርገም ተናጋሪዎች እዛው የተገለበጡ ይሁን። መንፈሳቸውን መትቻለሁ። አንተ ነህምያ ትችላለህ። ጠጅ አሳላፊ ብትሆንም መገንባት ትችላለህ። ሄይ ትችላለህ። እንዳይጀምር የሚያደርጉ ምክንያቶች መካከል ሶስተኛው ስራውን የሚያስጨርስ በቂ ባጀት አለመኖሩ ነው። ይሄ ሰው እየጀመረ ያለው ስራ የአራት በአራት ቤት ቀለም መቀየር አይደለም፣ የአንድ ከተማ ሙሉ ቅጥር ነው። ለዚህ የሚሆን ምንም አይነት ባጀት በሌለበት ሁኔታ ሰውየው ጀመረ። ነህምያ ስራውን እንዳይጀምር ከሚያደርጉ ምክንያቶች የመጀመሪያው ኮንትራክተር አለመሆኑ፣ ሁለተኛው በብዙ ጠላቶች መካከል መሆኑ፣ ሶስተኛው በቂ ባጀት አለመኖሩ። በዚህም በኩል ቀይ ምልክት ይበራል፣ በዚህም በኩል ቀይ ምልክት ይበራል። የሚያምን ሰው ግን ጠላት ያበራውን ቀዩን ምልክት ወደ ግሪን ገልብጦ ይራመዳል። ለማን ልተንብይ? በሐዋሳ መስቀል አደባባይ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ በዚህ አደባባይ ለሚያምን ሁሉ ይቻላል። ዝቅ ካለ ስፍራ ተነስተ አነጋጋሪ ሰው ትሆናለህ። አባ አንድ ሰው ከፍ ብሎ አሜን ይበል። አንዳንድ ሰዎች ከዜሮ ጀምሬ ነው እዚህ ላይ ደረስኩት ይላሉ። እኔ ዜሮ በሌለበት ነው የጀመርኩት። ዜሮ እኮ ብዙ ስራ ይሰራል። አንድ ቁጥር ላይ ብዙ ዜሮ ሲጀመር ሚሊዮን ይሆናል፣ ቢሊዮን ይሆናል። እኔ ዜሮ በሌለበት ጀምሬ እንደዚህ ሆንኩ። እሱ ካለመኖር ወደ መኖር የሚጠራ ኃያል አምላክ ነው። ዛሬ መስቀል አደባባይ ላይ እማያቸው ሰዎች በሕይወት እያሉ ብቻ ሳይሆን ከሞቱም በኋላ መነጋገሪያ የሚሆኑ ናቸው። እያለ የታወቀ ነው። ከሞትክ በኋላ 140 ዓመት 80 ዓመት ትውልድ ስላንተ ያነሳል። በዚህ ወር ምልክት ይከተልሃል። በዚህ ወር ተአምራት ይከተልሃል። በዚህ ወር የእግዚአብሔር ኃይል ይከተልሃል።